በዚህ ምክንያት አባቷ ሁኔታውን ለማረጋገጥ ወደ በሩ ሲሄድ ሲሎን ከውጭ የሚመጡ ልዩ አስፈሪ ድምጾችን መስማት ትጀምራለች። ተጨማሪ ጩኸቶች፣ የሳይረን ድምጾችና የመኪና ግጭቶች በሰፈር ውስጥ ይሰሙ ነበር። አባቷ ወደ ውስጥ ሲመለስ ግን በልብሱ ላይ ደም ተረጭቶ ነበር። ሲሎንም ባየችው ነገር እጅግ ተሸብራ ቤቱን ጥላ ትወጣለች። ከዚያም ዞምቢዎች እያሳደዷት በመንገዱ ላይ ትሸሻለች። ከአንድ ቀን በኋላ ሲሎን ከሌሎች ታዳጊዎች ጋር በትምህርት ቤት ውስጥ ተደብቃ ትገኛለች። በዚያች ቀን ሲሎን በመታጠቢያ ገንዳ ውስጥ ሆና የጻፈችውን የመሰናበቻ ደብዳቤ ደጋግማ ታያለች። ምክንያቱም ሕይወቷን ለማጥፋት ተዘጋጅታ ነበር። ሆኖም ግን በዚያው ቅጽበት አባቷ ወደ ቤት መምጣቱን ስትሰማ እቅዷን አቋርጣ ለቁርስ አብረው መቅረብ ነበረባት። ምግብ እየበሉ ሳለ ግን ሲሎን ስለ ሁሉም ነገር ማማረር ጀመረች። ይህ የሆነው ደግሞ እህቷ ሊሊ ነገሮችን የምታደርግበት መንገድ ከዚህ የተለየ ስለነበር ነው። አባቷን በዚህ ነገሯ ሰልችቶት ስለነበር ወደፊት መጓዝ አለብን በማለት ይነግራታል። ድንገት ግን አንድ ሰው እርዳታ እየጠየቀ በሩን በኃይል መምታት ይጀምራል። በዚህ ምክንያት አባቷ ሁኔታውን ለማረጋገጥ ወደ በሩ ሲሄድ ሲሎን ከውጭ የሚመጡ ልዩ አስፈሪ ድምጾችን መስማት ትጀምራለች። ተጨማሪ ጩኸቶች፣ የሳይረን ድምጾችና የመኪና ግጭቶች በሰፈር ውስጥ ይሰሙ ነበር። አባቷ ወደ ውስጥ ሲመለስ ግን በልብሱ ላይ ደም ተረጭቶ ነበር። ስለዚህም ወዲያውኑ መሄድ እንዳለባቸው ይነግራታል። ነገር ግን በዚያ ቅጽበት ከተማዋን የተቆጣጠሩ አስከፊ ትርምስን ትመለከታለች። ከተማው በዞምቢዎች ተወሯል። በዚህም የተነሳ ሰዎች በየቦታው በዞምቢ እየተበሉ ነበር። አንዲት ዞምቢ የሆነች ሴትም ሲሎንን አይታ እየሮጠች ትከተላታለች። ነገር ግን እንደ ዕድል ሆኖ አባቷ ወደ ውስጥ ይጎትታታል። ከዚያም በሩን በዞምቢዋ ፊት ላይ በኃይል ይዘጋል። በመጨረሻም ዞምቢዋ ትሞታለች። ሲሎንም ባየችው ነገር እጅግ ተሸብራ ቤቱን ጥላ ትወጣለች። ከዚያም ዞምቢዎች እያሳደዷት በመንገዱ ላይ ትሸሻለች። ከአንድ ቀን በኋላ ሲሎን ከሌሎች ታዳጊዎች ጋር በትምህርት ቤት ውስጥ ተደብቃ ትገኛለች። ትሬስ በመኪና ማቆሚያ ውስጥ አንድ መኪና ብቻ መኖሩን ይጠቁማል። ስለዚህም ቡድኑ ቁልፎቹን ለመፈለግ ወደ ርዕሰ መምህሩ ቢሮ ያመራሉ። እዚያም መሬት ላይ የሞተ ሰው ያገኛሉ። ደግሞም በአቅራቢያው የጩኸት ድምጽ ይሰማል። ካሪም ዞምቢ የሆነውን ርዕሰ መምህር እስኪያገኘው ድረስ በጥንቃቄ ይንቀሳቀሳል። ከዚያም ሪስና ሲሎን በጭንቀት እየተመለከቱት ርዕሰ መምህሩን በስልክ ቀጥቅጦ ይገድለዋል። ቁልፎቹንም ካገኙ በኋላ ካሪ በሮቹን በሙሉ መዝጋት እንዳለባቸው ይናገራል። ታዳጊዎቹ ይህንን በማድረግ አብረው መስራት ይጀምራሉ። ነገር ግን ሲሎን በጣም ደንግጣ ስለነበር በአንድ ጥግ ተሸሽጋ ትቆያለች። ስልኳንም አውጥታ ለመደወል ትሞክራለች። ነገር ግን ሪስ መጥቶ ሁኔታውን ሲጠይቃት ንግግሯ ይቋረጣል። ተነክሳ እንደሆነም ይጠይቃታል። እሷም አላውቅም ብላ ትመልስለታለች። ከዚያም ሁለቱ ወደ ስፖርት አዳራሹ ከሌሎቹ ጋር ይቀላቀላሉ። እዚያም ማንኛውም ዜና ለማግኘት ራዲዮ ይጠቀማሉ። ሆኖም ግን ደጋግሞ የሚለቀቀው የአደጋ ጊዜ ድምጽ ብቻ ነው ያገኛሉ። መልእክቱም ዜጎች ባሉበት እንዲቆዩና እርዳታ በቅርቡ እንደሚመጣ ይነግራቸዋል። ሪስም ስለተፈጠረው ነገር እያሰበች የምታለቅሰውን ሲሎንን ለማጽናናት ይሞክራል። ሲሎን ከዞምቢዎች ስትሸሽ የሚንቀሳቀሱ መኪናዎችን ለማለፍ ትገደድ ነበር። ወደ አንድ ቤትም ለመግባት ትሞክራለች፣ ነገር ግን ተቆልፏል። ስለዚህም በጊዜው ከአንድ ዞምቢ ለማምለጥ በአጥር ላይ ትዘላለች። ከዚያም ሩጫዋን ትቀጥላለች። አንድ ሰው ሲመጣ ስታይ ቁጥቋጦ ውስጥ ትደበቃለች። ነገር ግን የመጡት ሪስና ካሪ መሆናቸውን ትረዳለች። ታዳጊዎቹ አብረው ወደ ዋናው መንገድ ይመለሳሉ። እዚያም የትሬስ እናት ካረንን ከተከሰከሰ መኪናው ስትወጣ ያገኟታል። ሌሎች ደግሞ መንታቱን ግሬስን ሲያገኟት ትሬስ እናቱን ለማየት ይሮጣል። ካረንም ቆስላለች። ነገር ግን ልጆቹ ጉዟቸውን እንዲቀጥሉ በጽናት ትነግራቸዋለች። ከጥቂት ጊዜ በኋላ ቡድኑ ብዙ ሕዝብ ለመግባት ወደሚሞክርበት ማዕከል ይደርሳል። ነገር ግን መግቢያው ላይ ያለ አንድ ወታደር ለአንድ ሰው ብቻ የሚሆን ቦታ ስላለ ሁሉም ወደ ኋላ እንዲመለሱ ይነግራቸዋል። ምሽት ላይ ቡድኑ በአንድ ባዶ ቤት ውስጥ ይደበቃሉ። ካረን መብራቱን ለማብራት ትሞክራለች። ነገር ግን ካሪ ትኩረት መሳብ እንደሌለባቸው እየነገረ ወዲያውኑ መልሶ ያጠፋዋል። ደግሞም ይገስጻታል። ከዛ በኋላ ዙሪያውን ሲመለከቱ ከወደቀ ጠረጴዛ አጠገብ ደም ያገኛሉ። ካሪ ታችኛው ፎቅ ላይ መቆየት እንዳለባቸው ቢያስብም ካረን ግን ላይኛው ፎቅ የበለጠ ደህንነቱ የተጠበቀ መሆኑን በመንገር ትሞግተዋለች። በማን ትዕዛዝ እንደሚመሩም ይጣላሉ። ቆይቶም ታዳጊዎቹ ለማረፍ ሲሞክሩ ካረን ቁስሏን ትንከባከባለች። ብዙም ሳይቆይ ሲሎን እንቅልፍ ይወስዳታል። ስለ ቤተሰቧም ትዝታ ውስጥ ትገባለች። አንድ ቀን ጠዋት እህቷ ሊሊ ለትምህርት ሲሎንን ትቀሰቅሳታለች። ተኝቶ ካለው አባታቸው ቦርሳ ውስጥም ገንዘብ ከሰረቁ በኋላ ሊሊ የእህቷን ጸጉር ትሰራላታለች። ሲሎንም ለትምህርት መዘግየቷ ቢያሳስባትም ሊሊ ግን አባታቸው ስለማያስተውል የእሱ መኪና መውሰድ እንደሚችሉ ትነግራታለች። ድንገት ግን ሊሊ ለብቻዋ ከቤት ራሷን ችላ ለመውጣት እያቀደች መሆኑን ስታውቅ የሲሎን ስሜት ይጎዳል። ለዚህም ባትወቅሳትም ከአባቷ ጋር ለብቻዋ መኖር ግን አትፈልግም። ሊሊ በቀን አንድ እርምጃ የሚለውን መመሪያቸውን ታስታውሳታለች። አባታቸው ዳግመኛ እንዲጎዳቸው እንደማትፈቅድም ቃል ትገባላታለች። ከዚያም ልጃገረዶቹ ወደ ትምህርት ቤት ይሄዳሉ። ሊሊም ለሲሎን የልደት ካርድ ትሰጣታለች።
ሲሎንም አመስጋኝ ብትሆንም በኋላ ከፍተዋለሁ ብላ መኪና ውስጥ ትተወዋለች። ፊልሙ ወደ አሁኑ ጊዜ ሲመልሰን ሁሉም ሰው አንድ ድምጽ ሲሰማ ይነቃል። ወደ ታች ይወርዳሉ። አንድ ዞምቢ ካሪን ለማጥቃት ከመሞከሩ በፊት የተሰበረ መስኮት ይመለከታሉ። እሱም ወዲያውኑ ዞምቢውን ያመልጧል፣ በዱላም ይቀጠቅጧል። ካረንም ተጨማሪ ዞምቢዎች ወደ ቤቱ እየቀረቡ መሆኑን ታስተውላለች። ቡድኑ ቤቱን ለቆ ከመሮጥ ውጪ ሌላ አማራጭ አልነበረውም። ካሪም ከሩቅ ትምህርት ቤታቸውን እስኪያይ ድረስ በከተማ ውስጥ ለረጅም ጊዜ ይሮጣሉ። ትምህርት ቤቱ መስኮቶቹ የተጠናከሩ ስለሆኑ ለመደበቅ ምርጥ ቦታ በመሆኑ ይስማማሉ። ካሪ ቦታው ነፃ መሆኑን ከተናገረ በኋላ ካረን ቀድማ ትሄዳለች። ነገር ግን ዞምቢዎቹ ወዲያውኑ ያያዋታል። ስለዚህም እሷ እንደ ማጥመጃ ሆና ስትቀር ልጆቹ ወደ ትምህርት ቤት እንዲሮጡ ትነግራቸዋለች። ዞምቢዎቹም በፍጥነት ከበው ይበሏታል። ታዳጊዎቹም ሲሮጡ አንድ ዞምቢ ሲሎን ላይ ይከመርባታል፣ መሬት ላይም ይጥላታል። ካሪም ሊረዳት ቢሞክርም እሱም በዞምቢ ተይዞ ይወድቃል። በዚህ ሂደትም ዱላውን ይጥላል። ካሪም ዞምቢውን በመርገጥ ራሱን ነፃ ሲያደርግ ሪስ ደግሞ ዱላውን ለመውሰድ ይሮጣል። ከዚያም ሪስ ሲሎንን የሚያጠቃውን ዞምቢ ይገለዋል። ይህም ሲሎንን በደም እንድትጨማለቅ ያረጋታል። ከዛም ምክንያት ነው ትለዋለች። አባቷም እንደገና ይመታታል፣ መሬት ላይ ይጥላታል። ስለዚህም ሊሊ ዳግመኛ እንደማትመለስ ተናግራ ቤቱን ጥላ ትወጣለች። ፊልሙ ወደ አሁኑ ጊዜ ሲመልሰን ወንዶቹ ጥቂት ምግብ ያገኛሉ። ካሪም ምንም ማድረግ እንዳለባቸው መወያየት ቢፈልግም ትሬስ ግን ንግግሩን ያቋርጧል። መንገዱ ነፃ ነው በማለቱ ለእናቱ ሞት ካሪንን ተጠያቂ ያደርጓል። ካሪም እንዳልዋሸ ይምላል። ዞምቢዎቹን በፍጥነት መጥተው እንደሆነ ይናገራል። ድንገትም ትሬስ ካሪም በቦክስ ይመቷል። ጠብም ይነሳል። ሌሎቹም ያገላግሏቸዋል። ሲሎንም ምቾት ስላልተሰማት አዳራሹን ጥላ ትወጣለች። ከጥቂት ጊዜ በኋላ ሲሎን በትምህርት ቤት ውስጥ ከዋናው በር ፊት ለፊት እስክትወርቅ ድረስ በከፍተኛ ፍጥነት ትሮጣለች። ከዚያም ዞምቢዎች ወደ ውስጥ ለመግባት በሩን እየመቱት እንደሆነ ታስተውላለች። ሲሎንም ወደ አዳራሹ ተመልሳ ትሮጣለች። ቡድኑም ዞምቢዎቹ በየመውጫው ላይ እየበዙ መሆኑን ይመለከታሉ። ስለዚህም ተጨማሪ መከላከያዎችን መገንባት አለባቸው። ሁሉንም በሮች አስተማማኝ አድርገው ከዘጉ በኋላ ታዳጊዎቹ ወደ ቤተ መጻሕፍት ይሄዳሉ። ቆይቶም ሲሎን የዞምቢዎቹን ድምጽ እየሰማች አዳራሹ ውስጥ መቀመጥ አልቻለችም። ስለዚህም በአንድ ጥግ ጋደም ለማለት ትወስናለች። ድንገትም የፍንዳታ ድምጽ ይሰማሉ። ህንጻውም ይናወጣል። ሁሉም ታዳጊዎች ወደ ዋናው በር ይሮጣሉ። ትሬስ እና ካሪ በሩን መክፈት አለመክፈት ላይ ይከራከራሉ። ሲሎን በሩ ላይ የተለጠፈውን አንዱን ፖስተር አንስታ ወደ ውስጥ ስትመለከት ዞምቢዎቹ አለች። በእሷ ላይም ሊጮህባት ይጀምራል። ነገር ግን በዚያች ቅጽበት ከእንቅልፏ ትነቃለች። ከዚያ በኋላ ውሃ ለመጠጣት ወደ ኮሪደሩ ትሄዳለች። ከጀርባም የሆነ ነገር ሲንቀሳቀስ ትሰማለች። ልትዞር ግን ያንን ነገር ማግኘት አልቻለችም። የፈራችውም ሲሎን ሌሎችን ትቀሰቅሳለች። አንድ ሰውም ሰብሮ እንደገባ ትነግራቸዋለች። ወደ ቤተ መጻሕፍትም ይሄዳሉ። በአንድ ቁም ሳጥን ውስጥም ድምጽ ይሰማሉ። ሲከፍቱም መምህራቸው ባክስተር ተኝቶና ሽጉጥ በእጁ ይዞ በማግኘታቸው ይደነግጣሉ። ሲሎንም ሽጉጡን ትወስድበታለች። ታዳጊዎቹም ባክስተርን ምግብ እንዲበላ ወደ አዳራሹ ከመውሰዳቸው በፊት ሽጉጡን ይደብቃሉ። ባክስተርም ቡድኑ ከዞምቢዎች ጥቃት ለመትረፍ ያደረጉትን ትግል በማንሳት ያደንቃቸዋል። ነገር ግን እንዴት ትምህርት ቤት እንደገባ ሲጠይቁት እንደማያስታውስ ይናገራል። ማንም አላመነውም። በተለይም በከተማ ያለው ሁኔታ እየተባባሰ መሄዱን ሲናገር ተጠራጥራ ሲሎን ለምን ኮሪደር ውስጥ እንደሚከታተላት ትጠይቋለች። እሱ ግን ማንንም አልተከታተልኩ፣ እንግዳ ድምጾችን እያጣራው ነበር ብሎ ይመልስላታል። ሲሎንም ባክስተር ነው ትናገራለች። ይህ በእንዲህ እንዳለ ካሪ ባክስተር ገላውን ወደሚታጠብበት ይሄዳል። ባክስተርም ልብሱን ሲያወልቅ ካሪ አንድ ነገር ያስተውላል። ወደ አዳራሹ ተመልሶ ይሮጣል። ባክስተር መበከሉንም ይነግራቸዋል። ሊገድለውም ሽጉጡን ከሪስ ይቀበላል። ድንገትም ባክስተር መጥቶ እንዳልተበከለ ይመላል። ካሪስም ሽጉጡን ደቅኖ ጠባሳው እንዲያሳያቸው ይጠይቀዋል። ባክስተር ግን ይሮጣል። ቡድኑም ወዲያውኑ ይከተሉት። ሁለቱም በየመንገዳቸው ተለያይተው ሄደዋል። ትዕይንቱ ሲቀየር አሌክስ ከማክስ ፔን ጋር ከተለያየ በኋላ ፋይሎችን እያገላበጠ ነው። በዚህም ጊዜም ትላንትና በተገደለችው በናታሻና ከጊዜያት በፊት በተገደለችው በማክስ ባለቤት በሚሼል ግድያ መካከል የሚመሳሰል ነገር መኖሩን አስተውሏል። ማይክም ያገኘው አዲስ መረጃ በሁለቱም ሴቶች በእጃቸው አንጓ ላይ ተመሳሳይ ንቅሳት መኖሩን ነው። ሁለቱም የተገደሉበት መንገድ ደግሞ አንድ አይነት ነው። እናም ይህንን ዜና ለጓደኛው ለማክስ ፔን ታሪኩ የሚጀምረው ጆን የተባለ ወደማያውቀው ፔትሪያክ ጋር አንድ ላይ በዋሻ ውስጥ ተደብቆ የሚሆነውን ሁሉ በርቀት መመልከቱን አግኝተዋል። ነገርየውም የተጻፈው በእነሱ ቋንቋ ስለነበረ የሄሊየም ልዕልት ለጆን እያነበበችለት ነበረ። ጽሑፉም የሚለው የጆን እውነተኛ አካል በዚህ እንደማይገኝና የእሱ እውነተኛ አካል አሁንም በምድር ላይ እንደሚገኝ፣ ይሄ የእሱ አካል ክሎን መሆኑን በጽሑፉ ላይ ይመለከታሉ። ልዕልቷም ይህንን ተናግራ ለሁለተኛ ጊዜ ሌላ ውል ውስጥ ከመግባታቸው በፊት ከውጪ ኃይለኛ ግርግር ሰምተው ወዲያውኑ የጀመሩትን አቋርጠው ነገርየውን ለማየት ወጥተዋል።
ውጭ ላይ ግርግሩን ሲፈጥሩ የነበሩት ጆን እና ፔትሪያክ ይህንን አውሬ ተፋልመው ማሸነፍ የሚጠበቅባቸው ሲሆን ሳይሆንላቸው ቀርቶ ከተጨፈለቁ አሊያም ከተገነጠሉ ግን የእነሱን ነገር እዚሁ ጋር ያበቃል። በሌላ በኩል ታርኮች የቀድሞ መሪያቸው ፔትሪያክን በጣም ነው የሚወዱት። ምንም እንኳን ኮሎኔሉ ፔትሪያክ ሞቶ እሱ ስልጣኑ ላይ ለመዝለቅ ቢፈልግም ሰዎች ግን ፔትሪያክ ህይወቱን ባዳነ ቁጥር በደስታ እየጨፈሩ እሱን እያበሸቁት ነው። ይህ በእንዲህ እንዳለ ጆን የታሰረበት ሰንሰለት ከጠንካራ ድንጋይ ጋር በመሆኑ ምክንያት ሰንሰለቱን ለመበጠስም አውሬውን ለመፋለምም አልቻለም። ይልቁንም ሰንሰለቱን ለመበጠስ በተንቀሳቀሰ በእያንዳንዱ ደቂቃ አይኑ ማየት የማይችለው አውሬ በድምፁ ምክንያት ወደሱ እየመጣበት ነው። ይህንን ጭንቀታቸውን የተመለከተው ጀነራሉም እንደውም በጭንቀታችሁ ላይ ጭንቀት ልጨመርላችሁ በማለት ከዚሁ ተመሳሳይ ሌላ አንድ አውሬም እንዲጨመርና ወደ ሜዳው እንዲለቀቅ አድርጓል። በጊዜው ጆኒ ከሰንሰለቱ ጋር እየታገለ ነው። አውሬው ደግሞ ፔትሪያክ የሚገኝበትን በሽታ ደርሶበት እሱን ለመግደል ወደ እሱ እየመጣ የነበረ ሲሆን ይህንን የተመለከተችው ሶላም አባቷን ለመታደግ ስትል ከታርኮች መሃል አንደኛውን ይዘው ወደ ውስጥ ገብታለች። ይኸው አውሬም በእሷ አባት በፔትሪያክ ፋንታ ይዛ የገባችው አንደኛውን ታርክ የገነጠለው ሲሆን ለእነሱም በጊዜው በህይወት የሚኖሩበትን ሌላ እድል እንዲያገኙ አድርጓቸዋል። በሌላ በኩል ጆን አውሬው ይዞት ከአንድ ቦታ ወደ ሌላ ቦታ እየወረወረ እያንገላታው ነው። ምንም እንኳን ጆን ከአንዷቸው እየተጓዙ እናያለን። ከኋላ ተቀምጦ የነበረው ትንሽዬ ልጅ ስሙ ታድ ይባላል። እሱም የተለያየ አረፍተ ነገሮችን በሚያሳየው መጫወቻው እየተጫወተ ነው። ወንድሙም ትልቅ ልጅ መሆን እንዳለበት ነግሮት መጫወቻውን በጉልበት ይቀበለዋል። ትንሽዬ ሙድ ከያዘበት በኋላ መልሶ ሰጠው። ነገር ግን ሲሰጠው መጫወቻው እንደ ቅድሙ አረፍተ ነገር ሳይሆን የተለያዩ አይነት ምልክቶችን ነበር የሚያሳየው። መጫወቻውንም እንዳበላሸበት ሊነግረው ቀና ሲል ከፊት ለፊት የነበሩት አባትና ወንድሙ አልነበሩም፣ ተሰውረዋል። ከዛም መኪናው ማንም ሳያዘው እጅጉኑ ፈጣን በሆነ ፍጥነት መጓዝ ጀመረ። ከቆይታዎች በኋላም መኪናው ቆመ። የመኪናው መስታወት በጉም ተሸፍኖ ስለነበረ አካባቢውን ለማየት ከመኪናው ይወርዳል። ዙሪያውንም እየቃኘ እያለ አንድ ሰው ስሙን ይጠራዋል። እሱም ወደ እሱ እየቀረበ ይሄዳል። ሙሉ ስሙንም ታዲዮስ ሲቫና ሲል ጠራው። ታድም በመደንገጥ ማን እንደሆነ ይጠይቀዋል። ራሱንም የእነዚህ የምታያቸውን ሐውልቶች ከዚህ ቦታ እንዳይወጡ የምጠብቃቸው ሰው ነኝ ብሎ ነገረው። እድሜው ስለገፋና ይህንን የያዘውን አስማት የሚረከበው ሰው ስለፈለገ ነው እሱን ያመጣው። የእሱን ኃይል ለመውሰድም የታድ ልብ ታማኝና ንጹህ እንደሆነ ማጣራት እንዳለበት ይነግረዋል። እንደዛም ብሎ እንደጨረሰ ሐውልቶቹ ማውራት ይጀምራሉ። እነሱም ይህ ሰውዬ የሚያወራው ነገር በሙሉ ውሸት እንደሆነና እነሱ አሯሯጣቸው። ሳያስቡትም ቢሆን ሩቢን አስመለጧት። የሚገርመው እኮ እስክትወጣ ድረስ አላዩዋትም ነበር። ልክ ግን ሲያዩት መኪናውን በድንጋጤ አቆሙ። እሷም ከዛ እስር ቤት እንደመጣችና ከኋላዋ ያሉት ሰዎች እየመጡት ያሉት እሷን ለመግደል እንደሆነ ነገረቻቸው። ከዛም የመኪናውን ሹፌር የሆነውን ልጅም ራሱንና ሌሎችን ማስተዋወቅ ጀመረ። እሱ ሊያም፣ ከአጠገቡ ያለው ልጅ ቻፕስ እና ደግሞ ያቺ ትንሽዬ ልጅ ዙ እንደምትባል ነገራት። ምንም ሳያመነታ እሷን ለማዳን መኪናውን አስነስቶ በፍጥነት ይነደዋል። ከፊት ለፊታቸው አንዲት ሴት ትመጣለች። እሷን በያዘችው መሳሪያ እነ ሊያምን ለመምታት ሞከረች። ጭራሽ እነ ኬትም ተጨምረው እነሱን ለመያዝ ከሴትየዋ ጋር መሻማት ጀመሩ። ከዛም ሊያምም መኪናውን ለሩቢ ሰጥቷት እሱ በኋላው በር በኩል ይወጣል። ሊያምም ልክ እንደ ሩቢ አይነት ባይሆንም የሚገርም ኃይል ነበረው። ኃይሉንም በመጠቀም አስፋልቱን መሰነጣጠቅ ጀመረ። ያቺን ሴትና ዶክተር ኬትንም መንገዱን ዘግቶባቸው ከጨዋታ አስወጣቸው። የመኪናቸውም ጎማ ስለፈነደባቸው አንድ ቦታ ላይ አቁመው መጠገን ጀመሩ። ቻፕስም ደግሞ ኃይል የሌለው እንዳይመስላችሁ እሱ አረንጓዴ ምድብ ውስጥ ስለሆነ በጣም አስተዋይና እውቀት ያለው ሰው ነው። በተጨማሪም መንገዳቸውን የሚጓዙት በሱ ጥቆማ ነው። ቻፕስም ሩቢ ከነሱ ጋር መቆየቷ ስላልቀረ ስለ ራሷ እንድትነግራቸው ጠየቃት። ነገር ግን ሩቢ ከነሱ ጋር እንደማትቆይ ነግራቸው ልትሄድ ስትል ሊያም ያስቆማታል። እሱም ከነሱ ጋር ከሄደች ማንንም ሳይነካ እንደነሱ ያሉ ልጆች ብቻ ወደሚኖሩበት ቦታ እንደሚወስዳት እናም ደግሞ አንድ የብርቱካናማ ምድብ የሆነ ልጅ ማህበሩን እንደሚመራው ነገራት። የእሱ አይነት ሰውም ጭራሽ ደግሞ መሪም እንደሆነ ስትሰማ ወዲያውኑ በሀሳቡ ተስማማች። እየሄዱም እያለ ሩቢ ሊያምን ለምን ከካምፑ እንዳመለጡ ጠየቀችው። ሊያምም ተቋሙ እነሱን ስለሚጨቁናቸው እናም ደግሞ እነሱን የሚፈልጓቸው ጉልበታቸውን ለመበዝበዝ ብቻ ስለሆነ ከዛ አካባቢ ለመውጣት ተገደዱ።
የዛን ሰዓትም የዛኔ ሩቢን አረንጓዴ ምድብ ውስጥ የከተታት ዶክተር ባጠፋው ጥፋት ምክንያት ጠባቂዎቹ እያሰቃዩት ነበር። ከቆይታዎች በኋላም ዶክተሩን ተሰቃይቶ እንዲሞት ቀይ ምድብ ውስጥ ከነበረ ልጅ ጋር ብቻውን ጥለውት ሄዱ። ያው ቀይ ምድብ ማለት በጣም ኃይለኞችና ጨካኞች ናቸው። እነ ሊያምም ምሽቱን አንድ ሆቴል ውስጥ ለማደር ወሰኑ። ዙ እና ሩቢም አንድ አልጋ ላይ ነበሩ። በድንገትም ሲነካኩም ሩቢ ወደ ዙ አእምሮ ውስጥ ገብታ ማየት ጀመረች። የእሷ አእምሮ ውስጥ ገባች እንጂ ስታይ የነበረው ስለ ሊያም ነበር። ወቅቱም የዛኔ እነ ሊያም ከእስር ቤቱ ሲያመልጡ ነበር። ሊያምም ብዙዎቹን እንዳስመለጣቸው ማየት ችላ ነበር። ዙ እሷን በጣም ተወዳት ስለነበረ አንድ የሚያምር ቀሚስ እንድትለብሰው ሰጠቻት። በቀሚሱም የሊያምን ቀልብ መውሰድ ችላ ነበር። ከዛም በድንገትም ሁለት አዳኞች እነሱን እያዩ ይቆማሉ። ሊያም ግን ግራ ገብቶት ነበር። ምክንያቱም ከዚህ በፊት እንኳን ሊቆሙ ቀርቶ ፋታ እንኳን አይሰጧቸውም ነበር። ለዚህ ሁሉ ተጠያቂ ሩቢ ነበረች። እሷ ነበረች ሩቢንም ከሱ ውጭ ማንም መንካት እንደማይችል በመልእክቱ ይገልጻል። በአጭሩ ክላንሲ የነሱ ተባባሪ ነበር። መልእክቱን ልኮ እንደጨረሰም ከሩቢ ጋር ቤተሰቦቿን ስላደረገቻቸው ነገር ማውራት ጀመሩ። ነገሩንም በደንብ ለማጣራት አእምሮዋን ለመቆጣጠር ፍቃዷን ጠየቃ። እሷም ተስማምታ ፈቀደችለት። ቁጭ ካሉ በኋላ ሀሳቧ ውስጥ ገብቶ የዛን ሰዓት የነበረችውን ሩቢን አያት። በእርግጥ ነገርየውን እንዴት እንዳደረገችው መፍታት ችሎ ነበር። ክላንሲም ከሱ ውጭ ሩቢን አደንዝዞ ከሷ ጋር ለመተኛት እየሞከረ ነበር። ሩቢን በድንገት ነቅታ ክላንሲን በቡጢ መታው ከክፍሉ ወጥታ ትሄዳለች። ሄዳ የተፈጠረውን ለሊያም ነገረችው። በፍጥነትም ከአካባቢው ተያይዘው መውጣት እንዳለባቸው አስረዳችው። ከነዙ ጋር በመሆንም እቃቸውን ይዘው ሊወጡ ሲሉ መጀመሪያ ላይ ሩቢን ይዘዋት የነበሩት ወታደሮች አስቆሟቸው። ሊያምም እነሱን ሊያስቆሟቸው ሲሞክር ከዚህ ሁሉ በስተጀርባ የነበረው ክላንሲ ኃይሉን በመጠቀም የሊያምን አእምሮ ተቆጣጥሮ እሱንም አደነዘዘው። ሊያምንም እስኪ በቀው ድረስ ቀጠቀጠው። ከዛም ዙ በፍጥነት ኃይሏን ተጠቅማ ወታደሮቹን አጥቅታቸው እነ ሩቢን አስመለጠቻቸው። እየወጡ ሳለ ወታደሮቹ እነሱን ለማስቆም ከሄሊኮፕተር በመውረድ ባለቀይ ምድቦቹን ለቀቁባቸው። ከአፋቸውም እሳት እያወጡ አካባቢውን ድምጥማጡን አጠፉት። ሩቢም እነሱን አስመልጣቸው ክላንሲን ብቻውን ለመጋፈጥ ወስና ሄደች። የገዛ ወታደሮቹም እሱ ላይ ጥይት እንዲተኩሱ አደረገች። ግን ምንም ዋጋ አልነበረውም። ምክንያቱም ክላንሲ ወታደሮቹ ወደ ሌላ ቦታ እንዲተኩሱ ስላደረጋቸው አንድም ጥይት አልነካውም። ጭራሽ ወደ ሩቢ እንዲተኩሱ አደረገ። ቶሎ ስላመለጠች ግን እሷም ተረፈች። ከዛም መሬት ላይ አንበርክኳት ከዚህ በፊት እሷን ቤተሰቦቿን እንዳስረሳቻቸው እሱም ነገሮችን ሊያስረሳት ነበር። በቀላሉ ግን እጅ አልሰጠችም። ከላይ የነበረውን የሄሊኮፕተር አብራሪውን አእምሮ ተቆጣጥራ ክላንሲ ላይ ጥላበት ከቦታዋ መለጠች።